ፈልጋለሁ ፖለቲካዊ ይዘት በመስጠት የሚሸማቀቅ ባለሙያ የለም እሱ የተበላበት ታሪክ ነው ሰዎች ini bandel lagi ብልጽግናው መንግስት የጸጥታ አካላቱን በሕክምና ባለሙያዎች ላይ ማሰማራቱ ተሰማ። የሐኪሞች ጥያቄ ቀጥሎ 4 ቀናት በቀረው ዘመቻቸው ውስጥ ሲሆኑ የጤና ሚኒስቴር ደግሞ ግብረ ኃይል ማቋቋሙ ተነግሯል። ትናንት ሌላ የዋጋ ጭማሪን አድርጎ የተሳለቀው ብልጽግናን በመቃወም የሌሎች ሙያዎች ባለቤቶችም ጥያቄ ለማሰማት የማህበራዊ ሚዲያ ቅስቀሳ እያደረጉ ስለመሆናቸው ታውቋል። የሕክምና ባለሙያዎች የስራ ማቆም አድማ ለማድረግ ያስቀመጡት የጊዜ ገደብ ሊያበቃ 4 ቀናት ቀረን ያሉበት የጥያቄዎቻቸው የመለሱ ተቃውሞ አሁንም እንደቀጠለ ነው። በሁሉም የሀገሪቱ አካባቢዎች ያሉ ባለሙያዎችም ለ6 ዓመታት ያነሷቸውን ጥያቄዎችን እያስታወሱ ሰልፍ ወጥተዋል። የብልጽግናው መንግስት ከቀናት በፊት ካደረገው አስቸኳይ ስብሰባና የጤና ሚኒስቴር ግብረ ኃይል እንዳቋቋመ ካሳለፈው ውሳኔ ውጭም ይፋዊ መግለጫ እስካሁን አልሰጠበትም። እንዳውም ዳቦ አጠረን፣ ራበን፣ ኑሮ ተወደደን የምትሉ ነዳጅ ላይ ጭማሪ አድርጊያለሁ ለዛውም በአንድ ጊዜ 10 ብር የሚል ስላቅን ትናንት አስተዋውቋል። በአገልጋዮቹ በኩል ግን የዳቦ አጣን ጥያቄዎችን የፖለቲከኞች የጽንፈኞች ወዘተ ዓላማ ነው የሚል መልክ እየሰጠው ነው። የቀረበለት ጥያቄ ስልጣንን አስረክብ ሳይሆን የኑሮ ጥያቄዎችን መልስ የሚል ቢሆንም አገዛዙ ግን በዛ መልኩ ነው ዘመቻውን እያደረገ ያለው። ከዚህ ዘመቻው ባሻገር ፖሊስና ወታደሮች ልኮ በተለያዩ ቦታዎች እስራት፣ እንግልትና ድብደባን በባለሙያዎች ላይ መፈጸሙ ታውቋል። ይህ ተግባር በወላይታ ሶዶ፣ አዲስ አበባ፣ በሲዳማ በሌሎች የተለያዩ ሀገሪቱ አካባቢዎች ተመዝግቧል። የጤና ባለሙያዎች ማህበር የጤና ሚኒስቴር ስም ሳይጠቅስ ሰሞኑን ዘመቻውን የሚመራው የጤና ባለሙያ ያልሆነ አካል ነው ማለቱ በራሱ እንቅስቃሴው የጤና ባለሙያዎች አይደለም እንደማለት ነው ብለን እናምናለን ሲል ገልጾታል። ዘመቻውን የሚመራው የጤና ባለሙያ ያልሆነ አካል ነው የሚለው ትችት መንግስት ጥያቄውን ለመሸፋፈን የሚያደርገው ጥረት ነው ሲልም አክሏል። የጤና ባለሙያዎች እንደሚሉት አንዳንድ አካላት እንደተናገሩት ጥያቄዎቻችን የፖለቲካ አይደሉም፣ ይልቁንም ዞንና ወረዳ አካባቢዎች ያሉ አካላት ስብሰባ እያሉ እየጠሩ የማስጠንቀቂያ ተግባራትን እየፈጸሙ ነው ብሏል። ጥያቄዎችን እያቀረብን ያለነው በሀገር ደረጃ ነው። ምላሽ ካላገኘን እንቅስቃሴው ይቀጥላል። ፖለቲካ አጀንዳ የለንም። የትኛውም አካል የሆነ የጤና ባለሙያዎች ጥያቄ ለዘመናት የተከማቸ የዳቦ ጥያቄ እንጂ ምንም አይነት የፖለቲካ ዓላማ እንደሌለው መገንዘብ ይኖርበታል ሲሉም አክሏል። ማህበሩ የጠየቅነው ጥያቄ የመኖርና ያለመኖር ነው። 12 ጥያቄዎችን ካቀረብን 25 ቀናት አልፏል። ጥያቄያችንን በግልጽ ከላይ እስከታች ላሉ አመራሮች ልከናል። እስካሁን ግን ለጥያቄዎቻችን መልስ የለም። ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን ማሰር፣ ማንገላታት፣ ማዋከብ ነው እየተፈጸመ ያለው ብሏል። በተለያዩ ቦታዎች የጤና ባለሙያዎች ጥያቄ እንዳያቀርቡ እየተደረጉ ነው። ለአብነትም በሲዳማ ክልል ክፍያ ይከፈለን ብለው ለጠየቁ ባለሙያዎች ከመክፈል ይልቅ ወደ እስር ቤት የመውሰድ ድርጊት ነው የተፈጸመው። የጤና ባለሙያዎች ከህግ አግባብ ውጭ የሆኑ ድርጊቶች ሲፈጸምባቸው ቆይቷል። በዚህ ሰሞን ደግሞ እየተካሄደ ያለው በአዲስ አበባ ከተማ ነው። ባለሙያዎቻችንን ማሰር፣ ማንገላታት፣ ማስፈራራት በብዙ ቦታ ላይ እየተፈጸመ ያለ ድርጊት ነው። ጥያቄያችን የሚመለከተው አካላቱ የሚመልሰው ነው። ጥያቄያችንን ያቀረብነው ለጠቅላይ ሚኒስትር አብይ አህመድ ለጤና ሚኒስትር የሚመለከት በሚል ነው ሲልም አብራርቷል። ስለሆነም በየክልሉና በየከተሞች ያሉ ወታደሮች፣ የፖሊስ አባላት፣ ሚሊሻዎች የጤና ባለሙያዎችን ማሰር፣ ጥያቄውን የመመለስ ስልጣኑም ስለሌላቸው ከዚህ ድርጊታቸው እንዲቆጠቡ ከወዲሁ እናስጠነቅቃለን። ውጤቱ አስከፊ ሊሆን እንደሚችልም ለመግለጽ እንወዳለን። ራበኝ ጠማኝ ብሎ የሚጠይቀን ባለሙያ ማሰር፣ ማንገላታት በፍጹም የሚመልሰው ጥያቄ የለም። በአዲስ አበባና በክልሎች
ማሰር፣ መደብደብና ማንገላታት ቢጀመርም እኛ ግን ወደ ኋላ የምንል አይደለንም ብሏል። ይህ በእንዲህ እንዳለ ከጤና ባለሙያዎች በተጨማሪ መምህራንን ጨምሮ መሰል ጥያቄዎች በጋራ እንዲቀርቡ ቅስቀሳዎች መጀመራቸው ታውቋል። ፖለቲከኛው ታዬ ደንዳ ደግሞ እንዲህ ይላሉ። ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለልም ሲሞክሩ አያፍሩም። ኢትዮጵያ እኮ የቄስ ሞገሴዎችና የመሬት ደላላ ብቻ አይደለችም። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየር፣ ሌሎች የህይወት ጉዳዮች የተቸገርን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የከተማና ገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም። ስለዚህ የኮሪደርና የፓርክ ቁንጅና ያምረንም። ኢትዮጵያውያን በአጠቃላይ አመራሮች በተለይም ከሐኪሞች እንማር። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነጻነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ እናተኩር። ችግሩ ለሁላችንም የህልውና አደጋ ነውና በመርህ እንተባበር ሲሉ ጠይቀዋል።